ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም አለው፣ ደህና ነኝ። እንኳን ወደ ወርቄ ቲዩብ በሰላም መጣችሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። በመጀመሪያ አመሰግናለሁ ላይክ ስላደረጋችሁልኝ፣ ባለፈ ቪዲዮ ስላያችሁኝ እንደዚሁ ስላዳመጣችሁኝ ራሱ በጣም ነው የማመሰግነው። የሚያዳምጥ ሰው ራሱ ማለት አንዳንዴ ማውራት ፈልገን የሚያዳምጠን ሰው እናጣለን እና እንደዚህ ወጥቶ አውርቶ ራሱ ተደማጭ የሚያዳምጥ ሰው መኖሩ ትልቅ እንትን ነው ማለት ደስ ይላል። ይሆናል አይደል? ሰው ሲያዳምጥ ደስ ይላል። የሆነ ማውራት የፈለግነውን ነገር አውርተን አድማጭ ስናገኝ ደስ ይላል እና አመሰግናለሁኝ። እግዚአብሔር ያክብርልኝ፣ ክበሩልኝ፣ ክፉ አይንካችሁ፣ በያላችሁበት ፈጣሪ ይጠብቃችሁ። አመሰግናለሁ። ጥሩ ማለት ጥሩ መሆን ይኸው ለራስ ነው። ጥሩ መሆን ሰው መጥፎ ቢሆን ለራሱ ነው፣ ጥሩ መሆንም ለራስ ነው እና ለራሳችን ስንል ጥሩ እንሁን። ሰው እንኳን መጥፎ ነገር ቢያደርግብን ማለት በጥሩ እንካሰው ማለት ያ ሰው ራሱ ነው የሚጎዳበት። ያ ሰው መጥፎ ነገር አድርጎብን እኛም መጥፎ ነገር ብናደርግ ጉዳቱ ለራሳችን ነው እና መጥፎ ላደረገብን እኛ ደግሞ ጥሩ ሆነን እንመልስለት። ምንም የምንጎዳው ነገር የለም፣ የሚቀንስብን ነገር የለም እና ጥሩነት ለራስ ነው። ጥሩ እንሆን፣ ደግ እንሆን፣ ጥሩ ቦታዎች እንገኝ፣ መጥፎ ቦታዎች አንገኝ። አንዳንዴ ጥሩ ማለት መጥፎ ቦታዎች የምንሄድ የምናዘወትር ምናምን የምንሰማ መጥፎ ነገር ያለበት ቤት ምናምን የምንቀመጥ ከሆነ ጭንቅላታችን መጥፎ ነገሮችን ነው እንትን የሚለውና ማለት ለጥሩ ነገር ብዙም እንትን አይኖረንም እና ጥሩ ነገሮች ወዳሉበት ቦታ እንገኝ፣ ጥሩ እንሆን፣ ደግ እንሆን። ደግነት ለራስ ነው እና ይኸው ማየታችሁ ለራሱ ደግነታችሁን እኔ ነው እንደ ማለት እንደንትን አክብራችሁኝ ነው የምለውና እንደዚህ ስለምትሰሙኝ ለራሱ ይሄ ደግነት ነው። ሰውን አክብሮ መስማት ጥሩነት፣ ደግነት ነው እና እኔ እንደዚያ ብዬ ነው የምረዳው እና ስለምታዳምጡኝ አመሰግናለሁኝ። ያው የባለፈው ቪዲዮ ላይ ምከሩኝ፣ ሀሳብ ስጡኝ ብዬ ነበረ። ራሴን እንዴት ላሸንፍ ብዬ ነበረ። ለሰጣችሁኝ ምክር አመሰግናለሁኝ ማለት አመሰግናለሁ። ራሴን አንድ ስቴፕ እንዳሸነፍኩት ነው የምቆጥረው። ምክንያቱም እንደዚህ ወጥቼ የማውራት ራሱ እንትን የለኝም ማለት ፈራ ነበር እንደዚህ ወጥቶ ምናምን ማውራት። ያን ቪዲዮ ራሱ ወጥቼ ማውራት የራሱ እንደዚህ መናገር የራሱ አንድ ስቴፕ ራሴን እንዳሸነፍኩት ነው የምቆጥረው ማለት ነው። ማለት ውስጥ የነበረውን ነገር አውጥቼ መናገር ለኔ ትልቅ ለውጥ ነው። አሁንም በድጋሚ መጣሁኝ፣ ደግሞ ድጋሚ እየተሻሻልኩኝ እመጣለሁኝ። ማለት ያው ሰው በልምድም በምንም ቀስ እያለ ነው እና ሁሉ ነገር የሚያሻሽለው። እኔም ቀስ እያልኩኝ እያሻሻልኩኝ እመጣለሁ። ጥሩ ነገር ይዤ እመጣለሁ። ያው ለጊዜ ዝም ብለሽ አታውሪ እንዳትሉኝ። ይሄ ማውራት ለራሱ ለኔ ይጠቅመኛል እና አዳምጡኝ። ምንም ችግር የለውም፣ አዳምጡኝ። ጊዜያችሁን ነው የማቃጥለው፣ ግን ይቃጠል። አንድ ቀን ጥሩ ነገር ላይ ሲደርስ የሆነ እንትን ትሉብኛላችሁና እንኳን አዳመጥናት ምናምን ትላላችሁ። ማለት እንደዚህ ውስጤ ማውራት ፈልጌ የሚያዳምጠኝ ሳይኖር ስቀር ዝም ብዬ እንትን ስለ አሁን ደግሞ እንደዚህ ማውራት ችዬ ራሴን አሸንፌ በቃ ማውራት አለብኝ ውስጤን ብዬ ችዬ ወጥቼ ሳውራ ደግሞ የሚያዳምጠኝ ከሌለ ጥሩ አይሆንም እና የሞራል ውድቀት ያጋጥመኛል እና ሞራሌን ኪሳራ እንዳታደርጉብኝ እና አዳምጡኝ። እስካሁን እያዳመጣችሁኝ ስለሆነ አመሰግናለሁ። አሁንም አዳምጡኝ፣ እስከ መጨረሻው አዳምጡኝ። አንድ ቀን ጥሩ ነገር ይዤ እመጣለሁ። በቁም ነገሩ ይሄ መጀመሪያ ነው። ሰው ቀስ እያለ ነው እና እንቁላል ስቴፕ ባይ ስቴፕ ችክን ትሆናለች አይደል? ስቴፕ ባይ ስቴፕ። ስለዚህ እኔ ራሱ እንትን ሆናለሁ ማለት ነው። ስቴፕ ባይ ስቴፕ ወርቄ ምን ትሆናለች? ፐርፌክት ገርል ትሆናለች። እንደዚያ ነው እና አመሰግናለሁ። ለምክራችሁ አመሰግናለሁ። እዚያ ላይ ለሰጣችሁኝ ምክር አመሰግናለሁኝ። አሁንም ይቀጥላል። አንድ ቀን የሆነ ጥሩ ነገር ላይ ታገኙኛላችሁ ብዬ አስባለሁኝ። ሁላችንንም ያው ካለንበት መለወጥ የምንፈልግ ሁሉ ካለንበት
ሁሉ ለውጦ ፈጣሪ ጥሩ ነገር ላይ ጥሩ ደረጃ ላይ ያድርሰን። ሰው ሆኖ የማይለወጥ የለም እና ይለወጣል ማለት ውስጣችን የሆነ የመለወጥ እንትኑ ካለን ሀሳቡ ካለን ውስጣችን ፍላጎት ካለን እንለወጣለን። ውስጣችን አንችልም የሚለውን ነገር አስወግደን እኔ ጋር ትልቁ ነገር የሆነ ነገር እችላለሁ አያቅተኝም ብዬ እንትንልና የሆነ በቃ የሆነ ነገር ደግሞ እንዴት ምናምን ነገር የሚልብኝ ነገር አለና ያን ቀስ እያልኩኝ ያስወግዳለሁኝ። እችላለሁ ማለት የማልችለው ነገር አለ ብዬ አላስብም። ማንም ሰው እናቱ ወድ ሆኖ የተማረ የለምና ማይቻል ነገር የለም። እችላለሁ ወርቄ ትችያለሽ ለራስሽ። አዎ ምንም የማልችልበት ምክንያት አይኖርም እና እንችላለን፣ ሁላችንም እንችላለን። ማድረግ የምንፈልገውን ነገር ማድረግ እንችላለን። መማር፣ መስራት፣ ብዙ ነገሮችን መሆን እንችላለን እና እድሜም አይወስነውም። እንችላለን፣ ሁላችንም እንችላለን። በተረፈ ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እመጣለሁኝ። አሁን እንዳልጠፋ ብዬ ነው ይሄንን ማውረው ማለት ነው። ይሄኛው ቪዲዮ የሰራሁት በጥሩ ነገር በጥሩ አቀራረብ እመጣለሁኝ። አሁንም አበረታቱኝ፣ ላይክ ሰብስክራይብ አድርጉኝ። በያላችሁበት ሰላማችሁ ይብዛልኝ። ውዶቼ አመሰግናለሁ።